በዚህ ዓለም ጥሩ ዕቃ ተብለው የተጠሩት አንድ ሶስት ሰዎች ናቸው። ብዙ የሉ። ምርጥ ዕቃ ተብለው የተጠሩት አንደኛዋ ድንግል ማርያም ናት። እግዚአብሔርን የያዘች ዕቃ፣ ምርጥ ዕቃ፣ ለእግዚአብሔር የበቃች ዕቃ፣ አደራ የምታወጣ ማይምንት ለዘኢያገምርዎ ሰማያት ወምድር ይላታል ቅዱስ ኤፍሬም። ሰማይና ምድር የማይችሉትን አምላክ ለመወሰን የታመነች ሔዋን የበለስ አደራ እንኳን ለመወሰን አልቻላት ብሎ ነበር እናታችን። ድንግል ማርያም ግን አምላክን ባደርነት ተው ለመወሰን የታመነች። ሰው እኮ ለልጅ እናትነት አልታመን ብሏል። ድንግል ማርያም ለአምላክ እናትነት የታመነች ናት። ለትልቅ አደራ የታመነች የታጨች እሷ ናት እና ምርጥ ዕቃ ያሰኛታል። ምርጥ ዕቃ ጸዋሪተ እግዚአብሔር፣ እግዚአብሔርን በከንፈር ለመሳም፣ በእጅ ለመታቀፍ፣ በጀርባ ለማዘል፣ በማህፀን ለመወሰን፣ ጡት አጥብቶ ለማሳደግ የታመነች ማለት። እንዲህ ያለች ስለሆነች እሷን የሚመስል ምርጥ ዕቃ በፍጹም የእግዚአብሔር የጸጋው መዝገብ እንደ ድንግል ማርያም የለም፣ የትም አይገኝም። እግዚአብሔር ጸጋን ሁሉ ያኖረባት ቤቱ ማለት ነው። ጸጋን ሁሉ ጸጋ ነቢያትን፣ ጸጋ ሐዋርያትን፣ ጸጋ ሰማዕታትን፣ ጸጋ ደናግል፣ ጸጋ መነኮሳትን፣ ጸጋ መላእክትን ሁሉ ጸጋ ቤተ ክርስቲያን ሁሉ ያለባት ለጸጋ የታመነች መዝገብ እመቤታችን ቅድስት ድንግል ማርያም ናት። እሷ ምርጥ ዕቃ ትባላለች። ከዚያ ቅዱስ ጳውሎስ በአዲስ ኪዳን ምርጥ ዕቃ ይባላል። እግዚአብሔርን ይዞ የሚዞር ማለት ነው። ወዘልፈ ንጸውር ሞቶ ለክርስቶስ በሥጋነ፣ የክርስቶስን መከራ በሥጋችን ተሸክመን እንዞራለን እንዳለ መከራውን ይዞ ሲዞር ስሙን ይዞ ይዞራል፣ ክብሩን ይዞ ይዞራል፣ አድሮበት ይኖራል። ስለዚህ ቅዱስ ጳውሎስ በእውነት እግዚአብሔርን ተሸክሞ የሚዞር ሰው ነበር። እግዚአብሔርን ይዞ የሚዞር ሰው ክርስቶስ ለሰጠው ለሐዋርያነት አደራ የታመነ። ከደረሳችሁበት ቤት ሂዳችሁ ሰላም ለዚህ ቤት ይሁን በሉ፣ ቢቀበሏችሁ ሰላሜ አብሮ ይገባል ብሏል። ለሐዋርያት የሰጠው ጸጋ ነው። ይህ ለሁሉም ሰው የሚሰጥ አይደለም። በእውነቱ መኑ ሙስቴትክሙ በተክዞ ዘይክል ወስቆ ሀደመተ በዲበ ቆሙ፣ ከእናንተ መካከል በቁመቱ ላይ ተጨንቆ አንድ ክንድ መጨመር የሚቻለው አለን ይላል። የለም። እስቲ እግዚአብሔር ከሰጣችሁ ቁመት ላይ ተጨናነቁና አንድ ክንድ ጨምሩበት። ይቻላል? እስኪ እንደው የኔ ጆሮ ጠበብ ያለች ናት ብላችሁ ትንሽ ሴንቲሜትር ጨምሩበት። ይቻላል? አሁን ግን በሰርጀሪ ሳይቻል አይቀርም። እናንተ እኮ የማታረጉት የለም። የከተማ ሰው አስቸጋሪ እኮ ነው በእውነቱ ማለት ነው። አይቻልም። የሰጠን ዘንድ ነው። ይሄንን ምንድነው? አሁን እግዚአብሔር ቁመት ሰጥቷል። ከዚህ በላይ አንድ ክንድ መጨመር አትችልም። ምን ማለት ነው? እስከዚህ ሁን ብሎ ሰጥቷል። ከዚህ በላይ አንተ እኔ እችላለሁ ብለህ ጸጋን መጨመር አትችልም። እስከዚህ ስፋ፣ እስከዚህ ኑር ካለ እስከዚያው ኑር ብለውን አባቶች ጌታችን ኢየሱስ ክርስቶስ የነገረን። ተጨንቆ አንድ ክንድ መጨመር የሚችል እንደውም አባቶቻችን አንድ ክንድ የተባለች ክህነት ናት ይላሉ። ቁመት፣ መደበኛው ቁመት ክርስቲያንነት ነው። የመላው ክርስቲያን ሕይወት ቁመት ተብሏል። ከቁመት በላይ አንድ ክንድ የተባለች ግን ክርስቲያኖችን የምታጸድቅ ከእምነት በላይ የምትሆን እምነትን የምትመራ ክህነት ናት። ከእናንተ በቁመቱ አንድ ክንድ መጨመር የሚችል ማን ነው? ማለት እኔም ለክህነት እበቃለሁ ብሎ ካህን መሆን የሚችል ማን ነው? አይቻልም። ይህን ነው ጌታ ያስተማረ እና ቅዱስ ጳውሎስ ግን ለዚህ ክብር የተመረጠ አባት ነው። የቅዱስ ጳውሎስ በረከቱና ረድኤቱ ይድረሰን።